በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ጠንቋዩ ቄስ። በአንድ ትንሽዬ ቤተክርስቲያን ውስጥ ይቀድስ የነበረ አንድ ጠንቋይ የሆነ ቄስ ነበር። ይህ ቄስ እየጠነቆለ እየገባ ይቀድስ እንደነበር ህዝቡ አወቀበት። በአንድ ሰሞን ሥርዓተ ቅዳሴ ተሰይሞ ሊገባ ሲል ህዝቡም ተሰብስቦ በቃን ይበቃናል፣ ቅዱሱ ሲወጣ ቀጥቅጠን እንገለዋለን አሉ። የሱን ጠንቋይነት የማታውቅ አንድ ንጹህ ሴት ነበረች። ይህች ሴት ቅዳሴውን አስቀድሳ ልትቆርብ ገባች። ማንም ሰው እሱ ሲቀድስ አያስቀድስም ነበር። ገባ፣ ቅዳሴውን ቀደሰ፣ ያቺንም ልጅ አቆረባት። ሁለቱም ወጡ። ህዝቡ ሁለቱንም ያዛቸው። አንቺ ጠንቋይ ከሆነ ቄስ በመቁረብሽ፣ አንተ ደግሞ ጠንቋይ ሆነ ቤተ መቅደስ ገብተ በመቀደስ ሁለታችሁንም ልንገላችሁ ነው አሏቸው። ያ ቄስ ግን ቢያንስ ከመግደላችሁ በፊት አንድ እድል ስጡኝ፣ ምን እንደሆነ ልንገራችሁ። አዎ ጠንቋይ ነኝ፣ እጠነቁላለሁ። ግን የቤተ መቅደሱን በር ለመሳለም ስመጣ እንደ ንብ ቀፎ ላይ ሰፍረው ቢያስጠነቁሉኝ የነበሩት አጋንንቶች በሙሉ ረግፈው ይሄዳሉ። ወደ ቤተ መቅደስ ስገባ ማንም ሳያየኝ ራሱ የቤተ መቅደሱ ጠባቂ መልአክና ጌታችን ኢየሱስ ክርስቶስ በሩ ላይ ይጠብቁኛል። እኔን በእሳት ሰንሰለት አስሮኝ ንጹህ አይደለሁምና ስጋውንና ደሙን መንካት ስለማልችል እሱ ራሱ ግን እኔን ሆኖ ቀድሶ አቅርቦ ይወጣል። ልክ ሲጨርስ እኔን ፈቶኝ ውጣ ይለኛል አለ። ማንም የረከሰ ሰው የእግዚአብሔርን ቅዱስ ስጋውና ክቡር ደሙ ስለነካ ብቻ ስጋውና ደሙ የሚረክስ እንዳይመስላችሁ። ንጹህ የሆነውም እግዚአብሔርም ቆሻሻ የሆኑ በኃጢአት ያደፉ ሰዎች ላይ ክብሩን ሲገልጥ ይረክሳል ማለት አይደለም። ወስብሐት ለእግዚአብሔር ወለወላዲቱ ድንግል።